ዓለምን ወደማይመለስበት ሁከትና ታላቅ የጦርነት ዋዜማ ሊከቱት የሚችሉ ሁለት አስደንጋጭ ክስተቶች በዛሬው ዕለት ተከስተዋል። በአንድ በኩል ታላቋ አሜሪካና ኢራን በዓለም የነዳጅ መስመር ላይ ያንዣበበውን ስጋት ወደ ከፋ ግጭት የሚወስድ አዲስ የካሳ ጥያቄ ውስጥ ሲገቡ፣ በሌላ በኩል ደግሞ ዩክሬን ከድንበሯ በጥልቀት ርቃ በሩሲያ ዋና የኢኮኖሚ አከርካሪ ላይ ከባድ ጥቃትን ሰንዝራለች። ወደ ዝርዝር መረጃዎቻችን ከመግባታችን በፊት ለቻናላችን አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን የቻናላችን አባል ይሁኑ እያልን መረጃውንም ከወደዳችሁት ላይክ በማድረግ ሌሎችም እንዲደርስ ያግዙን እያልን ወደ ቀጣዩ ዋና ዜና እናልፋለን። የመጀመሪያውና ትልቁ ዜናችን የሚያተኩረው በመካከለኛ ምስራቅ በተለይም በሆርሙዝ ሰርጥ ላይ በሚደረገው ድርድርና በአሜሪካ እንዲሁም በኢራን መካከል በተፈጠረው አዲስ የፖለቲካ ውጥረት ላይ ነው። ሁለተኛው ደግሞ በምስራቅ አውሮፓ የሚካሄደውን የሩሲያና የዩክሬን ጦርነት አቅጣጫ ሊቀይር የሚችለውን ዩክሬን በሩሲያ የነዳጅ ማጣሪያዎች ላይ የፈጸመችውን የድሮን ጥቃት ይመለከታል። አሜሪካና ኢራን በመካከላቸው ያለው ውጥረት ከታሰበው በላይ አደገኛ ምዕራፍን ይዟል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ከኢራን ጋር ይደረግ በነበረው የሆርሙዝ ሰርጥ ድርድር ላይ አዲስና እጅግ አስደንጋጭ ጥያቄን አቅርበዋል። አሜሪካ ላለፉት 10 ዓመታት ማለትም ላለፉት 50 ዓመታት በኢራን ድጋፍ በተፈጸሙ ጥቃቶች ለተጎዱ ወታደሮቿና ዜጎቿ ኢራን የካሳ ክፍያ እንድትፈጽም መጠየቋን በይፋ አሳውቃለች። ይህ የአሜሪካ ያልተጠበቀ እርምጃ የተወሰደው ኢራን በበኩሏ የሆርሙዝ ሰርጥ ሙሉ በሙሉ ለመክፈትና የመርከቦችን እንቅስቃሴ ለማስጀመር አሜሪካ የካሳ ክፍያ እንድትከፍል እንዲሁም የተጣለባትን የኢኮኖሚ ማዕቀብ ሙሉ በሙሉ እንድታነሳ ቅድመ ሁኔታ ባስቀመጠችበት ማግስት ነው። ይህን ክስተት ስንመለከተው የመጀመሪያውና ዋናው ነጥብ የአሜሪካ የዲፕሎማሲያዊ ስልት ሽግግር ነው። ትራምፕ ላለፉት 5 ዓመታት በ1983 በቤይሩት ከተፈጸመው የጦር ሰፈር ፍንዳታ ጀምሮ እስከ ቅርብ ጊዜ ክስተቶች ድረስ ያሉትን የጉዳት ካሳዎች መጠየቃቸው የኢራንን የካሳ ጥያቄ መልሶ በራሷ ላይ የማዞር ስልት ነው። አሜሪካ የድርድሩን መሰረት በማስቀየር የውይይቱን ማዕከል ከተኩስ ማቆም ወደ ታሪካዊ ተጠያቂነት አሸጋግረዋለች። ሁለተኛው ነጥብ የኢኮኖሚና የኢነርጂ መሳሪያነት ነው። የሆርሙዝ ሰርጥ ለቴሄራን ዋናው የፖለቲካና የጂኦፖለቲክስ ማንሻ መሳሪያዋ ነው። በዓለም አቀፍ ደረጃ ከሚጓጓዘው የነዳጅ ምርት ውስጥ ከፍተኛ ድርሻ የሚያልፍበት ይህ ሰርጥ መዘጋቱ ለዓለም ኢኮኖሚ ትልቅ ስጋት ነው። ኢራን የመርከቦች ነፃ ዝውውርን ሙሉ በሙሉ ከማዕቀብ መነሳትና ከባህር ላይ ከበባ መላቀቅ ጋር በማያያዟ ድርድሩ ሙሉ በሙሉ እንዲቋረጥ ምክንያት ሆኗል። ይህ ተከትሎ በዓለም አቀፍ የነዳጅ ገበያ ላይ የ4 በመቶ የዋጋ ጭማሪ የታየ ሲሆን ዓለም አቀፍ ባለሀብቶች ሰርጡ ለረጅም ጊዜ ተዘግቶ ሊቆይ ይችላል በሚል ትልቅ ስጋት ውስጥ ገብተዋል። በሶስተኛ ደረጃ ላይ የምናነሳው ይህ የካሳ ጥያቄ በአጭር ጊዜ ውስጥ ሰላም የመውረዱን እድል እጅግ አነስተኛ ያደርገዋል። ሁለቱም ሀገራት የፖለቲካ ዋጋ ስለሚያስከፍላቸው የሌላኛውን ወገን የካሳ ጥያቄ መቀበል አይችሉም። ስለዚህ በፋርስ ባህረ ሰላጤ ላይ ያለው የባህር መንገድ እንዲሁም ደህንነት በአጭር ጊዜ ውስጥ እልባት ያገኛል ተብሎ አይጠበቅም። አሁን ደግሞ ወደ ሁለተኛው ታላቅና አስደንጋጭ ዜናችን እናልፋለን። የሩሲያና የዩክሬን ጦርነት። ዩክሬን ከድንበሯ ከ1000 ኪሎ ሜትር በላይ ርቃ በሚገኘው የሩሲያ ታታርስታን በምትባል ግዛት ውስጥ በሚገኝ ዋና የነዳጅ ማጣሪያ ላይ ከፍተኛ የድሮን ጥቃትን ፈጽማለች። በጥቃቱ የ13 ሰዎች ሕይወት ሲያልፍ በርካቶች ተጎድተዋል። ይህ ጥቃት በመጀመሪያ ደረጃ የዩክሬንን አዲስ ስልት ያሳየናል። ኪየቭ የሞስኮን ዋና የገቢ ምንጭ የሆኑትን የነዳጅ ማጣሪያዎችን ስትራቴጂካዊ በሆነ መንገድ እየመታች ትገኛለች። ያልተጣራ ነዳጅ ማውጫዎችን ከመምታት ይልቅ ማጣሪያዎችን መደብደቧ የሩሲያን ወታደራዊ የነዳጅ አቅርቦት ከመቀነሱም በላይ በሩሲያ የሀገር ውስጥ ገበያ ላይ የነዳጅ እጥረት እንዲፈጠር አድርጓል። ሁለተኛው ነጥብ የሩሲያ የአየር መከላከያ ደካማ ጎን መጋለጡ ነው። ጥቃቱ የተፈጸመው ከዩክሬን ድንበር እጅግ በጣም ርቆ በሚገኝ ኢንዱስትሪያል ቀጠና ውስጥ ነው። ይህ የሚያሳየው
የዩክሬን የሩቅ ርቀት ድሮን ቴክኖሎጂና የመረጃ ስብሰባ አቅም ከፍተኛ እድገት ማሳየቱ ነው። በተጨማሪም የሩሲያ የአየር መከላከያ ስርዓት ሰፊውን የሀገሪቱን ግዛት ሙሉ በሙሉ መጠበቅ እንዳልቻለና ሞስኮ ከፊል እምባ ላይ ያሉ ወታደሮች እንዲሁም ወታደራዊ አካላት ወይስ ከሺዎች ኪሎ ሜትር ርቀው የሚገኙ የኢኮኖሚ ተቋማትን መጠበቅ እንዳለባት ግራ መጋባቷን ያሳያል። በመጨረሻም ይህ ጥቃት የሥነ ልቦናና የድርድር ማንሻ መሳሪያ ነው። ኪየቭ ጦርነቱን ከፊሊምባ አውጥታ ወደ ሩሲያ የውስጥ ግዛቶች በማስገባት በሩሲያ ሕዝብ ዘንድ የደህንነት ስሜት እንዲቀንስና ወደፊት ለሚደረጉ የሰላም ድርድሮች የተሻለ የመደራደሪያ አቅም ለመፍጠር እየሰራች ነው። ሆኖም ግን የሲቪል ጉዳቶች መጨመራቸውን ከሞስኮ በኩል የበቀል ጥቃቶች ሊያፋጥኑ ይችላሉ ተብሎ ይታሰባል። ለዛሬ ያዘንላችሁ መረጃዎች ይህንን ይመስሉ ነበረ። በእነዚህ ሁለት ዋና ዋና ዓለም አቀፍ ጉዳዮች ላይ ያላችሁን አስተያየት ከታች በኮሜንት መስጫው ላይ እያስቀምጡልን እያልን መረጃውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ እያልን በሚቀጥለው መረጃችን እስከምንገናኝ ሰላም ቆዩ። ሰላም ለሀገራችን፣ ሰላም ለዓለም ይሁን።